ክፍል 2 ከሃንጋሪ የመጡት ባቡሮች ገብተው እያራገፉ ናቸው። ነገር ግን በእነዚህ ባቡሮች የመጡት ዳቾች፣ ቼኮችና ፖላንዶች ለብዙ ዓመታት በመታሰር ስቃይ ቢፈራረቅባቸውም ጌጣቸውን፣ ወርቃቸውንና ዶላር ገንዘባቸውን እንደያዙ ነው የመጡት። ይህ ሁኔታ ሲገመገም ፋሺስት ጀርመኖች ብዙ ሀብት አከማችተው ነበር ለማለት ያስደፍራል። የመጨረሻው የጥርስ ወርቅ ከተነቀለ በኋላ አስክሬኖቹ ወደ አቃጣዩ ኮማንዶ ይተላለፍና ዘላለማዊ ሲኦል ወደሚመስለው እሳት ውስጥ ይጣላሉ። ከዚያም በ20 ደቂቃ ውስጥ ወደ አመድ ይለወጣሉ። 4 የማቃጠያ ህንፃዎች አሉ። እያንዳንዱ ህንፃ 15 ማቃጠያ ምድጃዎች አሉት። የነዚህ ብዛት በየቀኑ ብዙ ሺህ ሰዎች እንደሚጨርሱ ያመለክታል። በዚህ ሁኔታ ብዙ ህዝብ አልቋል። ከማቃጠያው የሚተርፍ ነፍስ የለም። ግን የአመድ ክምር ይቀራል። ቪስቱላ የተባለ ጅረት ከካምፑ 1 ማይል ርቀት ላይ ይገኛል። መኪናዎች እየመጡ አመዱን ወስደው ከጅረቱ ውስጥ ያፈሳሉ። የብዙ ጊዜው ስቃይ በዚህ ይቋጫል። አለቃዬ ዶክተር ሜንጌሌ የህክምና ምርምር ፍላጎቱን ለማርካት እንዲቋቋም ያዘዘው የምርምር ማዕከል ከጥቂት ቀናት በፊት ተጠናቆ ስራ ሊጀመርበት ዝግጁ ነው። በኬዜድ ካምፕ ውስጥ የሚገደሉ ብዙ ድንክዮች፣ ግዙፎችና ልዩ ልዩ የአፈጣጠር ልዩነት የሚታይባቸው እስረኞች ስላሉ ምርምር ማዕከሉ ምንም ችግር አይኖርበትም። ይህም ማለት የሚፈለገው በየአይነቱ ስላለ ለምርምሩ ሁሉም ተሟልቷል ማለት ነው። የአስክሬን አቅርቦቱ በዓለም ተወዳዳሪ የለውም። ማንም ሰው ለምርምሩ እንደፈለገው ስለሚያገኝ አቅርቦቱ በወሰን አይለካም። ካለኝ ልምድ እንደማውቀው በዓለም ማንኛቸውም ትላልቅ ከተሞች ለምርምር ማዕከሎቻቸው ከ100 እስከ 150 የበለጠ አስክሬን አያቀርቡም። ነገር ግን የኦሽዊትዝ ኬዜድ ያለ ጥርጥር በሚሊየን ሊያቀርብ ይቻለዋል። ምክንያቱም ማንም ሰው የኬዜድን አጥር ሲገባ የሞት እጩ ነውና። እድሉ የግራ ረድፍ ሰልፈኛ ካደረገው ከግቢው በገባ በ1 ሰዓት ውስጥ በመርዝ ጋዝ ታፍኖ እንዲሞት ይደረጋል። በቀኝ የሚሰለፈውም ምንም እንኳን የሞት እጩ ቢሆንም በኬዜድ ውስጥ ለ3 ወይም ለ4 ወራት የሚፈጸምበትን መከራና ስቃይ ተቀብሎ ያክትማል። በዚህ ጊዜ ውስጥ የሚደርስበትን እንመልከት። ሰውነቱ በቁስል ይበጣጠሳል። በረሃብ አንጀቱና አጥንቱ ይጣበቃል። አይኖቹ ጨምጭመው ሊጠፉ ይቃረባሉ። መንቀሳቀስ እስከሚሳነው ድረስ በበረዶ ላይ ባዶ እግሩን ይራመዳል። የወታደር ውሾች ያንኑ የለበሰውን ብትልትል ልብስ የቦጫጭቁበትና እርቃኑን ያስቀሩታል። በቁስል የተበጣጠሰውን ገላውን ቅማሎች ይመጠምጡታል። በብርድ ይሰቃያል። ሞቱ ሲቃረብና መንቀሳቀስ ሲያቅተው ከማቃጠያው ይጣላል። ታዲያ የግራው ነው ወይስ የቀኙ ሰልፈኛ የታደለው? ተጋዦች ገና ከማጓጓዦቻቸው ሲወርዱ ወታደሮቹ ለማሰለፍ ይቻኮላሉ። የዚህ ሌላ ዋና ምክንያት መንትዮችና ድንክዮችን ለማደን ነው። መንታ ልጆቻቸውን እንዲሰጡ እናቶች ሲጠየቁ ታክመው ጤናቸው ተሟልቶ የሚመለስላቸው እየመሰላቸው ወዲያው ይሰጣሉ። ድንክዮችንም እንደዚሁ ነው። ከሌላው ተጓዦች ተለይተው በቀኝ በኩል እንዲሰለፉ ይደረጋል። ተለቅመው ከተሰበሰቡ በኋላ እንክብካቤ ከሚደረግላቸው ልዩ ሆነው ወደ ተዘጋጀው የመታጎሪያ ህንፃ ይወሰዳሉ። የተሻለ ምግብና መኝታ ይዘጋጅላቸዋል። የአካባቢያቸው የጤና ደህንነት ክትትል ይደረግበታል። የነሱ ማረፊያ በካምፕ ኤፍ ውስጥ የሚገኘው ቁጥር 14 መታጎሪያ ነው። ከዚህ ወደ ጂፕሲ ካምፕ እየተወሰዱ በሰው ሊደረግና ከቶንም መደረግ የሌለበት ምርመራ ይፈጸምባቸዋል። ከሞት መለስ ምርመራ ይካሄድባቸዋል። ለምሳሌ የደም ምርመራ፣ የደንደስ ምርመራ፣ የሽንጥ ምርመራ፣ የደም መለዋወጥ፣ በተለይ ከመንትዮቹ ላይ ከአንዱ ወደ ሁለተኛው፣ ከሁለተኛው ወደ አንደኛው ደም እየተቀዳ ማስተላለፍ፣ ሌሎችም ነፍስን የሚያሰቃይ ምርመራ ይከናወንባቸዋል። በፕራግ የመጣችው ዲያና ለአንጻራዊ ጥናት የመንትዮቹን የራስ ቅል፣ ጆሮ፣ አፍንጫ፣ አፍ፣ እጅና እግር ስላ ታቀርባለች። እያንዳንዱ ስዕል ከተገለጸው ሰው ባህሪ ጋር ተቀነባብሮ ለልዩ ጥናት ተብሎ በልዩ ፋይል ይያዝና የፍጥሩ የመጨረሻው ምርመራ ከሚከናወንበት ይላካል። በሕክምና ቋንቋ ነፍስ እያለ የሚደረግ ምርመራ ኢንቪቮ ይባላል። ይህ አይነቱ ምርመራ በተለይ በመንትዮች ላይ የሚደረግ እንደሆነ በጣም አድካሚ ነው። ይህ ብቻ ሳይሆን ምርምሩ የተሟላ አይሆንም። የሚገኘውም ውጤት ከፊል ነው። ስለዚህ በህይወት ከሚገኙ መንትዮች ላይ መካሄድ ያለበት ምርምር በተወሰነ የአካል ክፍል ብቻ መሆን ይገባዋል። ይህንን የጥናት ምርምር ፍጹማዊ ለማድረግ ሬሳ ያስፈልጋል። ለዚህ ተግባራዊነት ሲባል ያ ሁሉ ስቃይ የተፈጸመባቸው መንትዮች በመጀመሪያ የምርመራ ቦታ በዶክተር ሜንጌሌ እጅ ይገደላሉ። ይህ አይነቱ ድርጊት በዓለም የህክምና ታሪክ ውስጥ ከቶ አይከሰትም። በተለይ መንትዮች በአንድ ጊዜ ሞተው የሞቱበትን ለማወቅ የአካል ውስጥ ብልት ምርመራ ለማካሄድ ከቶ ከየት ተገኝቶ? በመሰረቱ ማንኛውም ሰው የሞት ጊዜ በመኖር ዘመን ይለያያል። ይህ ማለት አንዱ በ10 ዓመቱ ሲሞት ሌላው በ50 ዓመት ይሞት ይሆናል። በኦሽዊትዝ ካምፕ ግን በመቶ ውስጥ የሚቆጠሩ መንትዮች ስለሚገኙ ሬሳቸውን በልቶ ለመመርመር ችግር የለውም። ለዚህም ነበር ሁለቱን ልዩ ፍጡራን ዶክተር ሜንጌሌ ከሌሎች እስረኞች ለይቶ ያሰለፋቸው። ለዚህም ነበር ጥሩ ምግብ እንዲያገኙ፣ በጤና ጠንቅም እንዳይበከሉ፣ የመኖሪያቸው አካባቢ የጤና ደህንነት እንዲጠበቅ የተደረገው። ለዚህም ነበር መንትዮች አይናቸው እያየ በአንድ ጊዜ በአንድነት የሚገደሉት።
የሶንደር ኮማንዶዎች አለቃ ሲፈልገኝ ቆይቶ አገኘኝና አንድ ኤስኤስ ወታደር ከሬሳ አጓጓዥ ኮማንዶዎች ጋር ሆኖ ከማቃጠያ ህንፃ በር ቆሞ እንደሚጠብቀኝ ነገረኝ። ወደዚያ ግቢ መግባት አይፈቀድላቸውምና ልገናኛቸው ሄድኩኝ። ከዚያ ወታደር እጅ ስለ ሬሳዎች የሚገልጸውን ሰነድ ተቀበልኩ። ሰነዶቹ የሁለት ህፃናት መንታ ወንድማማቾች የምርመራ ታሪክ የያዙ ናቸው። ሬሳ አጓጓዦቹ ኮማንዶዎች በሙሉ ሴቶች ናቸው። ያመጡትን ሬሳዎች ከፊት አድርጌ ሳስተውል የ2 ዓመት ጨቅላ መንታ ህፃናት ተጋድመው አየሁ። መፈጠሬን ጠላሁት። ካጠገቤ ያሉት ሁለት ሰዎች ሬሳዎቹን ወስደው ከመበለቻው ጠረጴዛ ላይ እንዲያኖሩ አዘዝኳቸው። ስለነዚህ መንትዮች የሚናገሩትን ሰነዶች ከፍቼ አንድ በአንድ አየሁ። በመንትዮቹ ላይ የተካሄደው ውስብስብ የክሊኒክ ምርመራ፣ የራጅ ውጤት፣ ሳይንሳዊ ምርመራ ለማካሄድ የተሳሉትን ስዕሎች ተመለከትኩ። የቀረው ምርመራ አንድ ብቻ፣ ያውም የኔ ሪፖርት ብቻ ነበር። በአንድ ጊዜ ተወልደው በአንድ ጊዜ የሞቱ መንትዮች ሬሳ ከመበለቻ ጠረጴዛ ላይ ተዘርግቷል። እንግዲህ የእነዚህ ህፃናት ሬሳ ነው የሰውን ዘር ያፈጣጠር ሁኔታ እንዲያስታውቅ የተፈለገው። የወደፊቷ የጀርመናውያን እናት የበለጠና የጠራ ሰው ለማፍራት የሚያስችላትን ዘዴ የሚገኝ ይመስል ኢሰብአዊ ድርጊት የሚፈጸመው ለዚህ ነበር። ይህንን ጽንሰ ሐሳብ ተግባራዊ ለማድረግ የተቋቋመው ፕሮጀክት ከ3ኛው ወር ህብደት የተነሳ ነበር። ይህንንም ተግባራዊ ለማድረግ ኃላፊነቱ የተሰጠው ለአረመኔውና ለወንጀለኛው ሐኪም ለዶክተር ሜንጌሌ ነበር። ከሁሉም የሚከፋ ነገር ቢኖር የሐኪም ወንጀለኛ ነው። በተለይም በስልጣን ትዕቢት የተወጠረና ዙሪያውን በመሳሪያ የታጀበ እንደ ዶክተር ሜንጌሌ ያለውን አይነት መብት ማስጨበጥ ለከፋ ጥፋት ይዳርጋል። ዶክተር ሜንጌሌ ለዘር ጽንሰ ሐሳብ ሬሺያል ሲዌሪ በተሰኘ ፈሊጥ በሚሊዮን የሚቆጠሩትን ንጹሃን ለሞት ዳርጓል። ይህ ወንጀለኛ ዶክተር በደም የረጠበ ልብስ ለብሶ ከጎን ይቆማል፣ ወይም ማይክሮስኮፕ በመመልከት ወይም በመበለቻ ጠረጴዛ አጠገብ በመቆም ወይም በተበከለው እጅ እንደፈለገ ልምምድ በማድረግ ያለመሰልቸት ጊዜውን ያጠፋል። የመጀመሪያ ዓላማው የጀርመንን ዘር ለማብዛት ሲሆን የመጨረሻው ግቡም ቼኮስሎቫኪያን፣ ሃንጋሪያውያንና ፖላንዶችን በማጥፋት የጠራውን የጀርመን ዘር በእነዚህ ሀገሮች ለማስፋት ነበር። በመንትዮቹ ላይ የሚፈለገውን ብለታ ጨርሼ ያገኘሁትን የምርምር ውጤት በሪፖርት መልክ አዘጋጀው። አርኪ ስራ ስለሰራሁ ይመስለኛል አለቃዬ ዶክተር ሜንጌሌ የተደሰተ ይመስላል። አንድ ቅር ያሰኘው ነገር ቢኖር የእጅ ጽሑፌ ነበር። በካፒታል ፊደሎች ስለምጽፍ ለማንበብ ይቸገራል። ታዲያ ጉልህ ጽሑፍ ይፈልግ እንደሆነ በማለት ራሴ የምጠቀምበት አንድ የታይፕ መጻፊያ እንዲያስመጣልኝ ጠየቁት። የተለማመድከው ምን አይነት ታይፕ ማድረጊያ ነው ሲል ጠየቀኝ። ኦሎምፒያ ኤሊቴ ስል መለስኩለት። መልካም፣ ነገ ይላክልሃል። ነገር ግን ሪፖርቱ በጥንቃቄ የተዘጋጀና የተጻፈ መሆን አለበት። ምክንያቱም በርሊን ዳህሌም ወዳለው የባዮሎጂ የዘር አመጣጥና ለውጥ ምርምር ማዕከል ስለሚላክ ነው ብሎኝ ተለየኝ። በዚህ ሁኔታ እዚህ የተደረገ ምርምር ሁሉ በዓለም በከፍተኛ ደረጃ ወደሚታወቀው የምርምር ማዕከል ተወስዶ በመጠየቁ የሕክምና ባለሙያዎች እንደገና እንደሚመረመር ተረዳው። በማግስቱ አንድ ኤስኤስ ወታደር ኦሎምፒያ ታይፕ ማድረጊያ መኪና መጣልኝ። ከዚሁ ጋር ከጂፕሲ እስረኞች ተወስደው ከምርመራ ፍጻሜ በኋላ የተገደሉ የ4 ጥንድ መንትያ ልጆች ሬሳ መጣልኝ። መንትዮቹ ሁሉም እድሜያቸው ከ10 ዓመት በታች ነው። በአንድ የመንታ ጥንድ ላይ ስራ ቀጠልኩና በእያንዳንዱ ያገኘሁትን ውጤት መመዝገብ ጀመርኩ። መጀመሪያ የራሱን ቅል አነሳሁ። ቀጥሎ አንጎሉን አወጣሁና ቅጥራኑን መረመርኩ። ከዚህ በኋላ ከጉሮሮ ጀምሮ የደረት ክፍል ከፈትኩ። የአገጭ ስርን በመብሳት ምላስን ካወጣው በኋላ ከዚሁ ጋር አብሮ የስትንፋስ ማስተላለፊያዎች ማለትም ጉሮሮና ሳምባን በአንድነት አወጣው። ለምርመራ እንዲያመቸኝ ሁሉንም ደህና አድርጌ አጠብኳቸው። ምክንያቱም የሚታየው ማንኛውም ትንሽ ነገር ዋጋ ያለው ውጤት ያስገኛል ነው። ቀጥሎ ደረትና ሆድን ከሚለየው ስፍራ ጀምሮ ከቀኝ ወደ ግራ ሰንጥቄ ከፈትኩና ልቡን አወጣው። ደህና አድርጌ እያገላበጥኩ አስተዋልኩ። ከልብ አካል ላይ በተለይም ከደም ቅዳ ቧንቧ በኩል ከሌላው የልብ አካል የተለየ ትንሽ ቀይማ ነጥብ መሳይ ነገር አየሁ። ይህም ያመላክተው መንትዮቹ በክንድ በኩል አንድ አይነት መድኃኒት በመርፌ እንደተሰጣቸው ነው። በዚህ አልተሳሳትኩም። በምርመራ የምደርስበት ቢሆንም ለምንድን ነው ልጁ መርፌ የተወጋው? በመሰረቱ ለልብ በመርፌ መድኃኒት የሚሰጠው የልብ ድካም አስጊ ሲሆንና ከአሳሳቢ ደረጃ ሲደርስ ለማዳን ሲባል ነው። ታዲያ ለምን ይሆን? ደም ቅዳ ቧንቧ ደም ከሚቀበልበት ቬንትሪክል ክፍል በኩል ልቡን ከፈትኩት። በመሰረቱ ከዚህ ያለውን ደም አውጥቶ መመዘን ያስፈልጋል። ሆኖም በአሁኑ ሁኔታ ለመመዘን አይቻልም፣ ምክንያቱም ደሙ ረግቷል። ነገር ግን የረጋውን ደም ጨመቅኩትና ጭማቂውን አሸተትኩት። የክሎሮፎርም ቅመም ሽታ አፍንጫዬን ጠነጋኝ። ይህም ያረጋግጠው መንትዮቹ ከአቅም በላይ የሆነ ምርመራ ሲካሄድባቸው ከደከሙ በኋላ በደም መርጋት ቶሎ እንዲሞቱ በክንድ ስር በኩል መርዝ እንደተሰጣቸው ነው። የምርመራ ግኝቴ የ3ኛውን ሪህ የሕክምና ሳይንስ አረመኔያዊ ተግባር ቁልጭ አድርጎ አሳየኝ። ጉልበቴ ተብረከረከ፣ ሰውነቴ ተንቀጠቀጠ፣ ቀዝቃዛ ላብ ከግንባሬ ይንቆረቆር ጀመር። ደግነቱ ብቻዬን ነኝ፣ ግን ሌሎች ሰዎች ባጠገቤ ቢኖሩ በስሜቴ መረበሽ የሚደርስብኝ ጣጣ ሌላ ይሆን ነበር። እንግዲህ በኦሽዊትዝ ውስጥ ግድያ በመርዝ ጋዝ ብቻ ሳይሆን ክሎሮፎርም በመውጋት ጭምር እንደሚካሄድ አረጋገጥኩ።
የብለታ ምርመራዬን አጠናቅቄያለሁ። ያገኘሁትንም ለውጥና ልዩነት መዝግቤያለሁ። ነገር ግን ስለ ክሎሮፎርሙ፣ በቬንትሪክ ውስጥ ስለተገኘው የረጋ ደም፣ በልብ ላይ ስለተመለከትኩት ልዩ ነገር የጻፍኩት ቃል የለም። ይህንን ያደረግኩት ያለ ምክንያት አልነበረም። ራሴን ካላሰብኩት አደጋ ለመከላከል ስል ነው። ምክንያቱም የዶክተር ሜንጌሌ የምርመራ ውጤት ተመዝግቦ በእጄ ይገኛል። ይህ ማለት የጠቅላላ ምርመራ ውጤት፣ የራጂ ሰዓሊዋ የሳለችው ልዩ ልዩ የአካል ገጽታ ተልኮልኛል። ሆኖም ስለ አሟሟቱ የሚገልጽ አንዳችም ነገር አልተላለፈልኝም። ለምርመራ መበለት የጀመርኩበትን አቅጣጫም አልገለጽኩም። ምክንያቱም አንድ ኃላፊ የሆነ ሰው ከሰጠው ትዕዛዝ ማለፍ አይገባምና ነው። ወይም ያወቀውን ነገር መድገም አያስፈልግምና ነው። በመሰረቱ በተፈጥሮ የድንጉጥና ፈሪ አይደለሁም። በሕክምና ተግባር በቆየሁበት ዓመታት የብዙ ሰዎችን ሞት ምክንያት ያለ ስህተት አሳውቄያለሁ። በበቀል፣ በምቀኝነት፣ በወንጀለኞች የሞቱ ሰዎች፣ ራሳቸውን የገደሉና እንደዚሁም የተፈጥሮ ሞት የሞቱ ሰዎችን ሬሳ መርምሬያለሁ። በአጠቃላይ የስውር ሞትን ምክንያት የማወቅ ችሎታው አለኝ። በተግባሬ ላይም ብዙ አሳዛኝና አስደንጋጭ ክስተቶች አጋጥመውኛል። አሁን ያጋጠመኝ ግን ፍርሃትን በአካሌ ያፈሰሰ ነበር። ዶክተር ሜንጌሌ በመርፌ መርዝ መውጋቱን ስለማወቄ ጥቂት ፍንጭ ቢያገኝ 10 ዶክተሮችን በድርጊቴ ላይ አስመስክሮ የሞት ውሳኔ ይወስንብኝ ነበር። በታዘዝኩት መሰረት ስራቸው ሬሳ ማመላለስ ለሆነው ኮማንዶች የመንትዮቹን ሬሳ አስረክቡ። የማቃጠል ተግባራቸውን ወዲያውኑ አከናወኑ። ዶክተር ሜንጌሌ እንዲመለከት በማለት ያገኘኋቸውን አስደናቂ ግኝቶች አስቀምጫለሁ። በርሊን ዳህሌም ለሚገኘው የሰው ዘር ምርምር ማዕከል የሚላኩትን ደግሞ በአልኮል ውስጥ አስቀምጫለሁ። በልዩ ሁኔታ ተጠቅልለው በጣም አስቸኳይ የጦርነት ምስጢር ዕቃ ተብለው ከሁሉም ቅድሚያ ተሰጥቷቸው ይላካሉ። በምርምሬ ያገኘኋቸው እንዲህ ያሉ በርካታ ነገሮችን ራሴም ልኬያለሁ። በሳይንቲፊክ ግኝቴም ምስጋና አግኝቻለሁ። በሌላ በኩል ደግሞ ለበለጠ ውጤት መመሪያ ተልኮልኛል። ሆኖም የበርሊን ዳህሌም የምርምር ማዕከል ለዚህ አዲስ ግኝት ዶክተር ሜንጌሌን ደህና አድርጎ ያመሰግን ነበር። ቀሪውን የሶስቱን ጥንድ መንትዮች የበልቶ ምርመራ ስራዬን ካጠናቀቅኩ በኋላ ያገኘሁትን አዲስ ግኝት መዝግቤያለሁ። በእነዚህ በሶስቱም ጥንዶች ላይ የተፈጸመው ግድያ ያው በክሎፎርም ነበር። ምርመራ ካካሄድኩባቸው 4 መንትዮች 3ቱ የአይኖቻቸው ቀለም የተለያየ ነበር። ይህም ማለት አንዱ ቡናማ ሲሆን ሌላው ሰማያዊ ነው። የአይነቱ ልዩነት አብዛኛውን ጊዜ አጋጣሚ የሚሆነው መንታ ባልሆኑት ላይ ነው። አሁን ግን ከ8ቱ በ6ቱ መንትዮች ላይ ተመለከትኩ። ለምርምር ባህሪ በጣም አስደናቂ ግኝት ነው። የሕክምናው ሳይንስ ሄቴሮክሮምስ ይላቸዋል። ይህም ማለት የተለያየ ቀለም ማለት ነው። እነዚህን አይኖች አውላልቄ እያንዳንዱን በግኝቱ አይነት በመለየት በፎርማልዲሃይድ መርዝ ውስጥ አስቀመጥኩ። በዚሁ ምርመራ ወቅት ሌላ አስደናቂ የሆነ ነገር አግኝቻለሁ። ይህም ማለት በአንገት በኩል ቆዳ ስገፍ ከራስ ጋር በተያያዘው ደንደስ ጫፍ ላይ ባቄላም ያክል እጢ ወይም ቱመር አገኘው። አውጥቼ በጉጠት ጫን ስለው በመግል ፍሳሽ ተሞልቶ ኖሮ ፈረጠ። ይህ አይነቱ ክስተት በሕክምና ሳይንስ የታወቀ ሲሆን ዱባ ቱመር የተባለ ከዘር ከወረደ ቂጥኝ ወይም ውርድ የሚፈጠር ነው። እጢው በሁለቱም መንትዮች ላይ ነበር። የሁሉንም አውጥቼ በሌላ ፎርማልዲሃይድ በያዘ ጠርሙስ ውስጥ አስቀመጥኩ። ከዚህ ሌላ በሌሎቹ 2 መንትዮች ላይ የሳምባ ነቀርሳ የጀመረበትን ቦታ አገኘው። ከመንትዮቹ የአሟሟት ምክንያት በስተቀር ግኝቶቼን ሁሉ በቅጹ ላይ ሞላው። ከሰዓት በኋላ ዶክተር ሜንጌሌ መጣ። በጠዋቱ ስራዎች ያከናወንኩትን ሁሉ ካስተዋወቅኩት በኋላ ሪፖርቱን አስረከብኩት። ቁጭ ብሎ እያንዳንዱን ሪፖርት በእርጋታ ነበበ። በተለያዩ የአይን ቀለማት ግኝት ብቻ ሳይሆን በዱባ ቱመር ግኝት እጅግ ተደነቀ፣ ተደሰተ። አንብቦ ከጨረሰ በኋላ የአሟሟታቸውን ሁኔታ ሞልቼ ግኝቶቹን ከነ ሪፖርታቸው በአስቸኳይ እንድልክ አዘዘኝ። በመሰረቱ ከአሁን ወዲያ የአሟሟትን ምክንያት ለመግለጽ መብቱ ተሰጥቶናል። ትንሽ የሚያጠራጥረኝ ግን እያንዳንዱ ምክንያት የተለያየ መሆኑ ነው። ዶክተር ሜንጌሌ እንዲያውም በቀና መንፈስ ሲያነጋግረኝ እነዚህ ልጆች በውርዴና በሳምባ ነቀርሳ በመለከፋቸው መሞታቸው የማይቀር መሆኑን ሊያስረዳኝ ሞክሯል። ስለዚህ በእነሱ አመለካከት ለልጆቹ ሞት ምክንያት ቂጥኝና ነቀርሳ ነው ማለት ነው። እኔ ግን ለጥያቄው መልስም ሆነ አስተያየት ልሰጥ አልፈለኩም። ምክንያቱም እነዚህን ልጆች ከጠንቆቹ ለማዳን የተሰጣቸው የሚያድኑ መድኃኒቶች ሳይሆን ለልባቸው ክሎሮፎርም መርዝ ነው። ከዚህ የመጋዣ ካምፕ ከደረስኩ ቀናት ጀምሮ ያየሁትን ሁሉ ሳስታውስ ይሰቀጥጠኛል። በእርግጥ የራሴ የፍጻሜ ቀን እስከተቋጨ ድረስ ብዙ አያለሁ። በመሰረቱ እዚህ ከደረስኩበት ቀን ጀምሮ ከሙታን ሕያዋን አንዱ እንደሆን ካውቃለሁ። ይህንን ሁሉ የተሰወረ ምስጢር አውቄ እንደማልለቀቅም ተገንዝቤያለሁ። ለመሆኑ ዶክተር ሜንጌሌ ወይስ የበርሊን ዳህሌም የምርምር ማዕከል ነው በሕይወት ከዚህ የሚያወጣኝ? ጊዜው እየመሸ ነው። ዶክተር ሜንጌሌም ስለሄደልኝ ብቻዬን ነኝ። የደቂቃ ረፍት እንደማገኝ ተስፋ በማድረግ የመበለቻ ዕቃዎችን ሁሉ አጣጥቤ በየቦታው ካስቀመጥኩ በኋላ ወደ አንድ የሥራ ክፍል ሄጄ ሲጋራዬን አቀጣጥዬ ቁጭ አልኩኝ። ገና ከመቀመጤ አንድ ወገቤ እስኪሰበር ድረስ ያንቀጠቀጠኝ የሚያሳዝን የጩኸት ድምፅ ሰማሁ። ወዲያውኑ የወደቀ ነገር ዱብ ሲል ሰማሁ። የሚቀጥለውን ለመስማት ጆሮዬን የበለጠ አነቀው። በዚያው ጊዜ ውስጥ ሌላ ተመሳሳይ ድምፅ ሰማሁ። በዚህ አይነት 70 ጊዜ ጩኸትና 70 ጊዜ የመውደቅ ድምፅ ከቆጠርኩ በኋላ ሁሉ ነገር ጸጥ አለ።
ይህ ሁሉ ትራጀዲ የተሞላበት ሰቆቃ ይፈጸም የነበረው እኔ ካለሁበት ቀጥሎ ካለው ክፍል ውስጥ ነው። ክፍሉ ብርሃን የለውም። የመስኮቶቹ መስታወቶች ብርሃን የሚያደበዝዙ በመሆናቸው ከውጭ ሆኖ ወደ ውስጥ ለማየት አያስችሉም። የክፍሉ ወለል በሲሚንቶ ሊሾ የተለበጠ ነው። ለውስጥ ምርመራ የሚላኩልኝን ሬሳዎች የማቆይበትና ከምርመራው በኋላ ደግሞ ለቃጠሎ እስኪወሰድ የማከማችበት ስፍራ ነው። ጩኸቱን ከሰማው በኋላ አንድ ለሚጠበቅብኝ ልዩ ሥራ ራሴን አዘጋጀሁና ወደዚያ ክፍል ሄድኩኝ። ከክፍሉ የውጭ መግቢያ በር ላይ አሮጌና የተቀደዱ የሴት ልብሶች፣ አሮጌ ጫማዎች፣ መነጽሮች፣ በአጠቃላይ በኬዜድ ውስጥ የሚገኙት ሴት እስረኞች ቁሳቁስ ተከምሯል። ውስጥ እንደገባሁ በአፋጣኝ ዙሪያዬን ቃኘሁ። ብርክ የሚያስመታ ነገር አየሁ። በወለሉ ላይ ራቁታቸውን የሆኑ ተኮማትረውና ተዘርግተው በራሳቸው ደምና ከጎናቸው ከወደቀው ሬሳ ደም ተጨማልቀው የወደቁ የ7 ሴቶች ሬሳ አየሁ። አይኖቼ ከብርሃን አልባ ቦታ ጋር የተለማመዱ እንደመሆናቸው ድንጋጤና ፍርሃት አልተሰማኝም። ከሬሳዎቹ መካከል ጥቂቶች ገና ነፍሳቸው ስላልተለያቸው ሲፈራገጡ፣ ሲወራጩና አንዳንዱም ቀና ለማለት አንገቱን ሲያነሳ አየሁ። ከነዚሁ መካከል 3 ያህሉን ቀና አድርጌ አስተዋልኳቸው። በኬዜድ እስር ቤት ውስጥ ግዞተኛን በመርዝ ጋዝና በክሎፎርም ከመግደል ሌላ በጥይት የሚገደል መሆኑን አወቅኩ። ግዞተኞቹ የተገደሉት በማጅራታቸው በኩል በጥይት ተመተው ነው። ከቁስሎቹ እንደተረዳሁት ሴቶቹ የተመቱት በ6 ሚሜ ጥይት ነው። ጥይቶቹ በዝተው አልወጡም። ይህ የሆነው ጥይቱ እርሳስ በመሆኑ ነው። የዚህ አይነቱ ጥይት አንጎል ውስጥ ሲገባ ይቀራል እንጂ አይወጣም። ይህንን በማስታወሻ ከከተብኩ በኋላ በዝምታ ተዋጥኩኝ። እንዳላብድ ሰጋሁ። ወደ ውጪ ወጣ አልኩና አንዱን የሶንደር ኮማንዶ አባል የተጨረሱት ሴቶች ከየት እንደመጡ ጠየቅኩት። ከካምፑ ከሲ መታጎሪያ ነው የመጡት። በየቀኑ 70 የሚሆኑትን መኪና አምጥቶ ካራገፈ በኋላ በማጅራታቸው በኩል በጥይት ይደበደባሉ አለኝ። ከመሰቅጠጥ የተነሳ አንገቴ ተጨራመተብኝ። አፌ ተከፈተ። ዙሪያዬን ተገላመጥኩና በቀጭሯ መንገድ ወደ ማቃጠያዎቹ ተራመድኩ። ከዚያ ስደርስ የሶንደር ኮማንዶዎች መሰብሰቢያ ደግሞ ሌላ ትርኢት ሆነብኝ። ከትላንቱ ምሽት ጀምሮ የዘቦች ለውጥ አልተደረገም። ቁጥር 1 ማቃጠያውም በዛው ዕለት ገታ ብሏል። ነገር ግን ቁጥር 2፣ 3 እና 4 እንደ ወትሯቸው እቶን እሳትና ጥቀርሻ የመሰለ ጥቅጥቅ ጢስ ይተፋሉ። ቀኑ ስላልመሸ የራት ጊዜ ገና ነው። ሶንደር ኮማንዶዎች ኳስ ይዘው መጡ። ቡድኑ በመስኩ ላይ ተሰለፈ። ለካስ ኤስኤስ ወታደሮችና ሶንደር ኮማንዶዎች ሊጋጠሙ ነው። ጨዋታው ቀጠለ። የተመልካቹ ጩኸትና ማበረታታት ልክ በአንድ ሰላም በሰፈነበት ከተማ እንደሚካሄድ አይነት ሆኖ በማየቴ ተደነኩኝ። ያን የዋሃንን የበለጠ የሚያደነዝዝ ጨዋታ በአእምሮዬ መዝግቤ ጨዋታው ሳያልቅ ወደ ክፍሌ ተመለስኩ። ራቴን ከበላው በኋላ 2 ባለ 10 ሴንቲግራም የእንቅልፍ ማስመጫ ኪኒኖች ውጭ የተኛው። እንዲህ ባለ ጊዜና አእምሮን የሚያውክ ነገር ሲያጋጥም የእንቅልፍ ማምጫ ኪኒኖች በጣም ጠቃሚ ናቸው። አሁንም በጣም ያስፈልገኝ ስለነበር የተጎሳቆሉ ነርቮቼ ሁሉ ተዘረጋግተው አደሩልኝ። በማግስቱ በጣም ከብዶ ነቃሁ። ከሚቀጥለው መታጠቢያ ክፍል ገባሁና ከቪስቱላ ጅረት የተሳበውን ውሃ ለ30 ደቂቃ ተነከርኩበት። የውሃው በረዷማ ቅዝቃዜ አይጣል ያሰኛል። ግን ችዬ መነከሬ ለነርቮቼ መፍታታት ከኪኒኖቹ የተነሳ የተሰማኝን ሰመመንና የከባድ ጭንቀት ስሜት ተላቀቅኩ። በዚህ በኩል ፋሺስቶቹ ጥሩ ጥንቃቄ አድርገውልናል። 10 ሰው በአንድ ጊዜ ለመታጠብ የሚያስችል አሸንዳ ሰርተዋል። ይህ ለሌሎቹ ሳይሆን ሬሳ ሲያመላልሱና ሲያገላብጡ ለሚውሉ ሶንደር ኮማንዶች ብቻ ነው። በቀን 2 ጊዜ መታጠብ በሕግ የተጠበቀ ነው። ይህን እኛም ወደነዋል። በአንድ ሶንደር ኮማንዶ የመጣልኝን የመድኃኒት መያዣ ሻንጣ ከፍቼ አየሁ። ብዙ የመድኃኒት አይነትና እንዲሁም የሐኪም መሳሪያዎች በውስጡ ታጭቀዋል። ለካስ አንድ የሕክምና ሙያ ባልደረባዬ ወደ መቃጠያው ከመግባቱ በፊት ከልብስ ማውለቂያው ክፍል የተወው ነው። በውስጡ አንድ ማዳመጫ፣ የደም ግፊት መለኪያ፣ ጥሩ የመርፌ መውጊያ ስሪንጆችና ሌሎች ጠቃሚ መሳሪያዎች፣ ክኒኖችና ለድንገተኛ ሁኔታ የሚያገለግሉ ብዙ መድኃኒት የያዙ አምፖሎች አገኘው። 4ቱን የመታጎሪያ ህንፃዎች ስጎበኝ ለመገልገያ በማግኘቴ በመጠኑ ደስ አለኝ። ጉብኝቱን እኔው ካለሁበት ህንፃ ከኤስኤስ መኖሪያ ጀመርኩ። ምክንያቱም በየቀኑ ህመምተኛ አይጠፋምና ነው። በመሰረቱ በመታጎሪያዎቹ በአድካሚ ስራና ከመንፈስ ጭንቀት የተነሳ መጠነኛ ህመም የማይታመም የለም። አንዳንድ ጊዜም ጽኑ ህመም የሚታመሙ አሉ። ታዲያ ለመንከባከብ ችግር የለብንም። ምክንያቱም የመድኃኒት ክምችት በክምር አለንና ነው። በመርዝ ጋዝ ከመግደያው ህንፃ ከመግባቱ በፊት ካለው የልብስ ማውለቂያ ውስጥ አንድ ልዩ የኮማንዶ ቡድን ተመድቧል። የቡድኑ ስራ የተጋዦች ልብሶችና ጫማዎች ከተወገዱ በኋላ የሚቀሩትን ሻንጣዎች ብቻ መመርመር ነው። በየሻንጣዎቹ የሚገኙት መድኃኒቶች ተሰብስበው ወደ እኔ ይላካሉ። እኔ ደግሞ በአይነታቸው ለይቼ አስቀምጣቸዋለሁ። ስራው እስከዚህም ቀላል አይደለም። ምክንያቱም ወደ ኦሽዊትዝ የሚጋዘው ሁሉ ከመላው አውሮፓ የተለቀመ ስለሆነ መድኃኒቱም እንደዚሁ እንደተሰራበት ሀገር ይለያያል። ከሚቀርቡልኝ የመድኃኒት አይነቶች ሁሉ የጭንቀት ማስታገሻ ሴዳቲቭ መድኃኒቶች ይበዛሉ። ኤስኤሶች ላይ የሚታየው ጉዳት የቆዳ ጭረትና ቁስል የመሳሰሉት ናቸው።
አልፎ አልፎ ግን የውስጥ አካል ህመም ይደርስባቸዋል እንጂ አለበለዚያ ጤናማ ናቸው። የሚለብሱትና የሚተኙበት ንጹህ፣ ምግባቸው ጥሩ ነው። የተመረጡትም በልጅ እግርነታቸው በጡንቻ ማንነታቸውና ቁመናቸው ታይቶ ስለሆነ እምብዛም በጤና ጠንቅ አይጠቁም። ሆኖም በአካል ጤናማ ይምሰሉ እንጂ አእምሯቸው ምንጊዜም ጤናማ አይደለም። ምክንያቱም ወንድሞቻቸው፣ ሚስቶቻቸው፣ ወላጆቻቸውና በአጠቃላይ ዝርያቸው ሁሉ ከዚህ ሲሰዉ ይመለከታሉና ነው። በየዕለቱ በሺህ የሚቆጠር የወገናቸውን ሬሳ የሚያገላብጡ የሚያጓጉዙና ከእቶን እሳት ውስጥም የሚጥለው እጃቸው ነው። ታዲያ ያለማበዳቸውም አስደናቂ ነው። የእነዚህ የሶንደር ኮማንዶች ሕይወት ራሷ በጊዜ ገደብ ውስጥ ተወስና የምትኖር ናት። በአጠቃላይ የሶንደር ኮማንዶ ነፍስ ኦሽዊትስ ከደረሰች በኋላ ለመኖር የምትታደለው ለ4 ወራት ብቻ ነው። 4 ወር ስትቋጭ ኤስኤስ ወታደሮች ይሰበስቧቸውና ከማቃጠያ ህንፃ ግቢ ውስጥ ያሰልፏቸዋል። ከዚያ በመትረየስ ጥይት ይደበድቧቸዋል። ከግማሽ ሰዓት በኋላ አዲስ የገቡት ሶንደር ኮማንዶች ይመጡና ልብሶቻቸውን አውላልቀው በእቶን እሳት ውስጥ ይጥሏቸዋል። ከአንድ ሰዓት በኋላ የአመድ ክምር ብቻ ይቀራል። አዲሶቹ ሶንደር ኮማንዶች ስራ የሚጀምሩት ከነሱ በፊት የነበሩትን ግን ከኩል ሰዓት በፊት የሞቱትን ሶንደር ኮማንዶችን ሬሳ ወደ ማቃጠል በማጓጓዝ ነው። እያንዳንዱ የሶንደር ኮማንዶች ክፍል ስጎበኝ አንዳንዶቹ ወደ ጎን ሳብ ያደርጉኝና ወዲያው ድብን የሚያደርግ መርዝ እንድሰጣቸው ይጠይቁኝ ነበር። አላደርገውም። ነገር ግን አሁን ባደረግኩት ኖሮ እያልኩ ቅሬታ ይሰማኛል። በእርግጥ ሁሉም ሞተዋል። አሟሟታቸው ጻዕር የተሞላበት አልነበረም። ግን ያለ ጻዕር የሞቱት ፈልገውና በገዛ እጃቸው አድርገውት ሳይሆን በናዚ አራጆች እጅ ነው። ተከታዩ ጉብኝቴ ሁለተኛው የማቃጠያ ህንፃ ነበር። ይህ ህንፃ ከአንደኛው በአሰራር በምንም አይለይም። ማለትም ሁሉም በአንድ አይነት የተሰሩ ናቸው። አንድ ልዩነት ቢኖር ከአንደኛው ህንፃ ውስጥ ለመበለቻ የሆነው ክፍል በሌሎቹ የወርቅ ማቅለጫ መሆኑ ነው። አለበለዚያ የተቃጣዮቹ የልብስ ማውለቂያ፣ የመርዝ ጋዝ ክፍል፣ የማቃጠያ፣ የኤስኤስ ወታደሮችና የሶንደር ኮማንዶች ክፍሎች ሁሉ አንድ አይነት ናቸው። ከአራቱም ማቃጠያ ስፍራዎች የሚሰበሰበው ወርቅ፣ ጌጣጌጥ፣ ወርቅ ሳንቲሞች፣ በወርቅ የተሰሩ የሲጃራ ማስቀመጫዎች፣ ባለወርቅ የሰዓት ማሰሪያዎችና የመሳሰሉት ወደዚህ ማቅለጫ ይመጣሉ። 3 ወርቅ አቅላጭ ባለሙያዎች ተመድበዋል። በአይነት ለይተው ያስቀመጡትን አቅልጠው ለሚመለከቱ ያስረክባሉ። ከአራቱ የማቃጠያ ህንፃዎች በየቀኑ ከ65 እስከ 75 ፓውንድ ወይም በአማካኝ ከ30 እስከ 35 ኪሎ ግራም የተጣራ ወርቅ ይገኛል። ጥርስ አውላቂዎቹ ዶክተሮች ከጥርሶች ላይ ያገኙትን ማንኛውንም ውድ ነገር ሁሉ አሲድ ከያዘው ስንኬሎ ውስጥ አይከቱም። አንዳንድ ጊዜ በርከት ያለ፣ አንዳንድ ጊዜ ጥቂቱን ኤስኤስ ወታደሮች ይሰርቃሉ። ይህ ብቻ ሳይሆን ከሙታኖቹ ልብሶች ውስጥ ከአንገታቸውና ከጆሮአቸው ከሚገኘው ጥቂት መሰረቁ አይቀርም። ይህን የሚታደሉት ደግሞ ሻንጣ ፈታሾችና ሬሳ አገላባጮቹ ሶንደር ኮማንዶች ናቸው። ይህን የሶስተኛ ሪህ ሀብት ለመቆጣጠር አይናቸውን አፍጥጠው የሚጠብቁት ኤስኤስ ወታደሮች ስለማይለዩ ስርቆቱ እጅግ በጣም አደገኛ ነው። ታዲያ ምንም ቢሆን ከወርቁም ሆነ ከጌጣጌጡ መሰረቁ አይቀርም። ሶንደር ኮማንዶቹ ወርቁንና ጌጣጌጡን ለምን እንደሚሰርቁ ምክንያቱ አልገባኝም ነበር። እግረ መንገዴንም ምን ይጠቅማቸዋል፣ ለየትኛው ስልሜ ነው የሚሰበስቡት ስል ራሴን በሐሳብ አስጨንቀው ነበር። በመሰረቱ ባይጠቀሙበትም ማንም ከሚወስደው እነዚህ ሶንደር ኮማንዶች ቢወስዱት ይሻል ነበር ከሚል እምነት ደርሻለሁ። ምክንያቱም ከሆነ ያልቀረ የወገኖቻቸው ሀብት መውረስ ያለባቸው እነሱ መሆን ይገባቸዋልና ነው። ሶንደር ኮማንዶዎቹ ብትኑን ወርቅ ያስቀልጣሉ። ምንም እንኳን የብዙ ኤስኤስ ወታደሮች አይን ፈጦ ቢቆጣጠርም ከአቅላጩ ጋር በመገናኘት ወርቆቹን ላለማስጨፍለቅ የሚመች ሂደት ነበር። ወርቆቹን ሸጦ ወይም ለውጦ ጥቅም ላይ ለማዋል ከቶንም አይቻልም። ከዚህም ሌላ ለማጠራቀምም የሚያልም የለም። ምክንያቱም 4 ወራት ሲጠናቀቁ ሁሉም መሞቱን ያውቃልና ነው። ነገር ግን ለኛ 4 ወር በጣም ብዙ ጊዜ ነው። ምክንያቱም አንደኛ ለሞት ተዳርገን የተቀመጥን፣ ሁለተኛ በየቀኑ ያለ እረፍት እንድንሰራ እንጂ ለማረፍ የተወገዝን ስለሆነ አእምሮ የበለጠ እንዳይጨነቅ አእምሮን የሚሸነግል ነገር መፈጸም እንደ ከንቱ አይታይምና ነው። በመሰረቱ በማቃጠያዎቹ ግቢ ውስጥ ማንኛውም ነገር ዋጋ ቢስ ነው። ምንስ ሊደረግበት? ከዚህ የሚገባ ሰው ከወርቅ የሚበልጠውን ውድ ህይወቱን ሰጥቶ ነው። ወርቅን በአንድ ነገር ሲለውጥ የተገኘ ደግሞ ቅጣቱ ሞት ቢሆንም ከመሞቱ በፊት የሚከተለው ቅጣት ግን መራራ ነው። ሆኖም ይህ ሁሉ እየታወቀ ድፍረት ይደረጋል። አንድ ጊዜ አንድ የሚከለከል ነገር ከግቢ ገባ። ዕቃውን ይዞ የገባው ሰው ከካምፑ ዋና መግቢያ ላይ በኤስኤስ ወታደሮች ተፈትሾ ነበር። ሲመለስ ደግሞ ዕቃውን የለወጠበትን ወርቅ ይዞ ነው የወጣው። ታዲያ ወርቅ ለማውጣት ዘዴ አለ። አንድ ሶንደር ኮማንዶ ወርቁን በኪሱ ይዞ ይመጣል። ከበሩ ላይ ሌላ አንድ ሰው ይቀበለዋል። ይህ ሰው ደግሞ የዚያን አካባቢ የዕለት ተረኛ ኤስኤስ ዘበኛ ቀረብ ብሎ ካንሾካሾኮለት በኋላ ኤስኤስ ዘቡ እየተዝናና ዝግ ባለ እርምጃ በማያስነቃ ያጠባበቅ ስነ ስርዓት ሰውየውን እስከ በር ይሸኘዋል። ከአጥሩ ውጪ በተለይ ከባቡር ሀዲድ ማቋረጫዎቹ አካባቢ ላይ የሚሰሩ ከ20 እስከ 25 ፖላንዶች አሉ። በአንድ ሶንደር ኮማንዶ አማካኝነት በሚሰጥ ልዩ ምልክት
የፖላንዶቹ አሰሪ አለቃ በከረጢት ወይም በዶንያ የተጠቀለለ ወይም የታጨቀ ነገር ይዞ ይመጣል። ይህም ሰው ወርቁን ተቀብሎ ያመጣውን ዕቃ ቀብሎ ይመለሳል። በዚህ ሁኔታ ብዙ የተፈለገ ነገር ከማቃጠያ ህንፃ ይደርሳል። አንድ ሶንደር ኮማንዶ ከዘብ ጠባቂው ቤት እየተቻኮለ ሲገባ አየሁ። 100 ሲጃራዎችና አንድ ጠርሙስ ብራንዲ ከከረጢቱ ውስጥ አውጥቶ ለዘብ ጠባቂው ከኪሱ ከተተለት። ወታደሩ በጣም ተደሰተ። ምክንያቱም በቀን የሚፈቀድለት ሲጋራ 2 ብቻ ሲሆን አልኮል ግን ክልክል ነው፣ ከቶንም አያገኝም። አሁን ግን ሁለቱም ስለተገኙ ዘቦቹም ሆነ ሶንደር ኮማንዶቹ ተደብቀው በማጨስና በመጠጣት ሲደሰቱ አየሁ። ሌሎች አስፈላጊ ነገሮች ለምሳሌ ቅቤ፣ እንቁላል፣ የአሳማ ስጋ፣ ሽንኩርት የመሳሰሉትን ተጋዦች ስለማያመጡ ለማግኘት አይቻልም። ነገር ግን በሹልክታ ጨዋታ እነዚህም ይገኛሉ። ወርቁም ሆነ የዕቃ ልውውጡ በህብረት የሚከወን ስለሆነ ኤስኤስ ወታደሮችም ሆኑ ሶንደር ኮማንዶቹ በቂ ምግብ፣ መጠጥና ሲጃራ ለማግኘት በዚህ ዘዴ ችግራቸውን ይወጣሉ። የግል ጥቅም ጉዳይ ስለሆነ የትራፊኩ እንቅስቃሴ አያቋርጥም። በዚህ ስውር የምስጢር መንገድ ቮልኪቨር ቢውባክተር የተባለ የሶስተኛው ሪህ ልሳን ጋዜጣ በየቀኑ በአንድ የሐዲድ ሰራተኛ አማካኝነት ከማቃጠያ ህንፃ ውስጥ ይገባል። የወሩ ጋዜጣ ዋጋ 140 ግራም ወርቅ ነው። ተአምር ነው። ለ30 ቀናት 30 ጊዜ አንገቱን ከመሰየፍ አድኖ ጋዜጣውን ወደ ኬዜድ እንደሚያስገባ ሰው ይህንን ያህል ወርቅ ያገኛል። ከዚህ ግቢ ከገባሁበት ቀን ጀምሮ ይህንን በድብቅ የሚገባ ጋዜጣ መጀመሪያ የማገኘው እኔው ነኝ። ከሰዋራ ስፍራ ሁኜ አንብቤ ከጨረስኩ በኋላ በዕለቱ በአገሪቱ የሆነውን ነገር ለእስረኞቹ ጸሐፊ ነግረዋለሁ። እሱ ደግሞ በበኩሉ ለጓደኞቹ ወሬውን ያስተላልፋል። በዚህ ሁኔታ በጥቂት ደቂቃ ውስጥ ለሚመለከታቸው ወገኖች ወሬው ይዳረሳል። ሶንደር ኮማንዶዎቹ በሙሉ ምሁራን ናቸው። የተሰጣቸውን መብትና ጥቅም ከሌላው የተለየ ነው። ለምሳሌ ሌሎቹ እስረኞች የሚያድሩት ተባይ ከሚሰቃይበት ክፍል ነው። በረሃብ ይሰቃያሉ። ለቁርስራሽ ዳቦና ድንች እስከ መደባደብ ይደርሳሉ። ታዲያ ይህ ሲነጻጸር ሶንደር ኮማንዶዎች እስኪገደሉ ድረስ ጥሩ ኑሮ ይኖራሉ ማለት ነው። ታዲያ ይህንን የወገን እስረኛን ችግር በመገንዘብ በተቻላቸው መጠን ሶንደር ኮማንዶዎቹ ላልታደሉት ወገኖቻቸው ልብስና ምግብ በስውር ያቀብላሉ። ለምሳሌ ከማቃጠያዎቹ መግቢያ አካባቢ 500 ሴት እስረኞች ተመድበው መንገድ ይሰሩ ነበር። ሴቶቹ ስራው ላይ ከተመደቡ ብዙ ቀናት አሳልፈዋል። የሚጠበቁት በ2 ኤስኤስ ወታደሮችና በ4 የሰለጠኑ ውሾች ብቻ ነው። ግማሾቹ መሬት ሲቆፍሩ፣ ቀሪዎቹ ኩረት ያመላልሳሉ። በርከት ያሉ ሶንደር ኮማንዶዎች ከሚጠብቋቸው ዘብ ፈቃድ ይቀበሉና 2ቱን ኤስኤስ ወታደሮች ቀርበው በእያንዳንዱ ኪስ ውስጥ ባኮ ሲጃራ ጣል ያደርጋሉ። በዚህ አይነት ጉቦ ስምምነቱ ይጠናቀቃል። ከዚህ በኋላ የተዘጋጀላቸውን ልብስ ይዘው ይመለሳሉ። ይህ ብቻ ሳይሆን ጥቂት ዳቦ፣ ስጋና ሲጃራ ይወስዳሉ። እነዚህ ከተመለሱ በኋላ ሌሎች ደግሞ በተመሳሳይ ሁኔታ ይመጣሉ። እያንዳንዷም ድርሻዋን እስካገኘች ድረስ መመላለሱ አያቋርጥም። በዚህ ዕደላ ምንም አይነት ልዩነት አይደረግም። ሁሏም እኩል ድርሻ ታገኛለች። እየተደሰቱ ወደ ስራቸው ይመለሳሉ። በማግስቱም አዲስ ቡድን ቢለወጥም ይህ የሹልክታ ስራ አይቋረጥም። ግዙፉ መጋዘን በብዙ ልብሶችና ጫማዎች ታጭቋል። ታዲያ በዚህ ሁኔታ ብዙ ሺህ ሴት እስረኞች በሶንደር ኮማንዶች እንደተረዱ ገምታለሁ። እኔ በበኩሌ አንዳንድ እርዳታ አደርግ ነበር። ለምሳሌ ኪሴን ሞላና ሴቶቹ ባጠገቤ ሲያልፉ የቪታሚንና ሶልፋ ኪኒኖች፣ አዮዲን የያዘ ጠርሙስ፣ መጠቅለያና ጠቃሚ ይሆናቸዋል የምለውን እሰጣቸዋለሁ። የያዝኩት ሲያልቅብኝ ወደ ክፍሌ ተመልሼ ኪሶቼን ከሞላሁ በኋላ እመለሳለሁ። ይህንን እርዳታ ያገኙ ሴቶች ለሚኖራቸው የጥቂት ጊዜ ህይወት እንኳን ቢሆን የሞትና የሽረት እርዳታ እንደሆነ ይገነዘቡታል ብዬ ገምታለሁ። የሁለተኛውን ጉብኝቴን ከጨረስኩ በኋላ ቁጥር 3 እና 4 ማቃጠያዎችን ጎበኘው። በቁጥር 3 ውስጥ ከሚገኙት ሶንደር ኮማንዶች አብዛኛዎቹ ከግሪክና ከፖላንድ የመጡ ቢሆንም 100 ያህሉ ከሃንጋሪ የመጡ መሆናቸውን ተረዳው። በቁጥር 4 የሚገኙት ግን ሁሉም ከፖላንድና ከፈረንሳይ የተጋዙ ናቸው። በእነዚህ የሞት ፋብሪካዎች ውስጥ የማያቋርጥ ሥራ በሙሉ ኃይል ይንቀሳቀሳል። ይሁዳውያኑ ግዞተኞች ከሚራገፉበት ስፍራ አንስቶ እስከሚቃጠሉበት ስፍራ ድረስ የህዝቡ ትርኢት ግቢውን ጅረት ያጥለቀለቀው ሜዳ ያስመስለዋል። ዘላለማዊ ሲኦል ወደ መሰለው የማቃጠያ ስፍራ ለመወሰድ ነፍሰ ገዳዮች የሚያሳዩት መራወጥና የሚፈጥሩት ግርግር እንዴት እንደምገልጸው ያስቸግረኛል። ምናልባት በህይወት አምልጬ ያየሁትን ሁሉ ለመናገር እድል ቢያጋጥመኝ ማን ያምነኝ ይሆን? ቃላትና መግለጫዎች ትክክል ሆነው በኦሽዊትዝ ውስጥ የተደረገውን ለመግለጽ ይጣጣማሉ ብዬ አልገምትም። ከዚህም የተነሳ በአእምሮዬ ቀርጬ የያዝኩትና ያየሁትንም በትክክል ለማቅረብ ከቶ አይቻለኝም። ይህን አይነቱን ተስፋ አስቆራጭ ሐሳብ በአእምሮዬ እያመላለስኩ የ4ቱን ማቃጠያዎች የዕለት ጉብኝቴን ፈጸምኩ። አንድ ፈረንሳይኛ ዲክሽነሪ ወጣ አድርጌ በውስጡ ያለውን ካርታ እየተመለከትኩ ባነበብኩት ጋዜጣ ላይ የተገለጹትን የቦታ ስሞች በጥሞና ፈለግኳቸውና አገኘኋቸው። ያለምንም ችግር በደቡብና በምስራቅ አውሮፓ በኩል በመካሄድ ላይ ስላለው ጦርነት ሁኔታ ተረዳው። በዚህ ሐሳብ ላይ ያለሁ እኔ ወዳለሁበት የሚራመድ አንድ የኮቴ ድምፅ ሰማሁ። ወዲያውኑ ዲክሽነሪን አጥፌ ወደ በሩ ተመለከትኩ። እኔ ያለሁበት የማቃጠያ ህንፃ ኃላፊ በሩን ከፍቶ ገባና
አንድ ከፍተኛ ባለስልጣን ከቀኑ በ8 ሰዓት እንደሚመጣና የመበለቻውንም ክፍል አጽድቼና አስውቤ እንድጠብቀው ነግሮኝ ተመለሰ። ባለስልጣኑ ከመምጣቱ በፊት አንድ የሬሳ ሳጥን እንደተደፈነ በጥቁር ጨርቅ ተሸፍኖ መጣልኝ። በውስጡ የአንድ ኤስኤስ 100 አለቃ ሬሳ አለ። በመጣልኝ ሁኔታ በመበለቻ ጠረጴዛ ላይ አስቀምጬ ተጠባበኩ። ባለስልጣኑ ከፍተኛ ሌሎች ባለስልጣኖችን ማለትም አንድ የኤስኤስ የሕክምና ቡድን መሪ ኮሎኔል፣ አንድ ጠበቃና 2 የወታደራዊ ፍርድ ቤት ጄስታፖ መኮንኖችን አስከትሎ ልክ በተባለው ሰዓት መጣ። ቀጥሎ ዶክተር ሜንጌሌ መጣ። መቀመጫ አቀረብኩላቸው። ከዚያም በጄስታፖ መኮንኖች አማካኝነት ስለ አባላቸው አሟሟት ሁኔታ ሪፖርት ቀረበላቸውና ውይይት ጀመሩ። መኮንኑ የሞተው በጥይት ነው፣ ግን አሟሟቱ በሰው እጅ ይሁን ወይም በራሱ እጅ አልታወቀም። በባለስልጣኖቹ አመለካከት አሟሟቱ ራስን በራስ በመግደል ነው የተሰኘው ተሰረዘ። በመሰረቱ የሟቹ ሬሳ በተገኘበት ወቅት የራሱ ሽጉጥ በወገቡ ላይ ነበር። ታዲያ አሟሟቱ አጠገቡ በነበረ አንድ መኮንን ወይም ቅራኔ በነበረው ሰው እጅ ነው ሲባል ግምት ተወስዷል። ሆኖም ይህ አይነቱ ግድያ በተለይ ብዙ ታጋይ አርበኞች በሚገኙበት ግሌዊትስ በተባለ የፖላንድ ከተማ ውስጥ ሳይቋረጥ የሚከሰት ነው። የውስጥ አካል ምርመራ ያስፈለገበት ምክንያት ጥይቱ ከፊት ለፊት ወይም ከበስተኋላ የገባ ለመሆኑ፣ የጥይቱ አይነትና የተተኮሰበት መሳሪያ አይነት፣ ግድያው የተፈጸመው በምን ያክል ርቀት እንደሆነ ለማወቅ ነበር። ግድያው በተፈጸመበት ወቅት በግሌዊትስ ከተማ ውስጥ ብቁ የሆነ ዶክተር ባለመኖሩ ነበር ወደ ኦሽቢትዝ ሬሳው የመጣው። ባለስልጣኖቹ በሚወያዩበት ጊዜ ለአክብሮት ስልና ከዶክተር ሜንጌሌ ትዕዛዝ እስኪሰጠኝ ድረስ ራቅ ብዬ በመቆም ንግግራቸውን አዳምጥ ጀመረ። እኔ በተለይ ይሁዳዊ እስረኛ የዚህን ኤስኤስ መኮንን ሬሳ በእጄ እንኳን ለመንካት ይፈቀድልኛል ብዬ ከቶ አልገመትኩም ነበር። እንዲያውም እንኳን እስረኛ ሆኜ ነፃ ዜጋ በመባል ልታወቅ በነበረበት ጊዜ በጀርመናውያን የዘር ሕግ መሰረት ለክርስቲያን በተለይም ለአርአያን ዘር ሕክምና መስጠት ክልክል በመሆኑ ሬሳውን በእጄ ነካለው የሚል ግምት ከቶ አልነበረኝም። ታዲያ ዶክተር ሜንጌሌ ወደ እኔ ፊቱን መልሶ እንድመረምር ሲጠይቀኝ በጣም ገረመኝ። የመጀመሪያው ስራዬ አስክሬኑ የለበሰውን ልብስ ማውለቅ ነበር። ጫማውን ብቻ ለማውለቅ 2 ሰዎች ስለሚያስፈልጉ ሰዎቹን እንድጠራቸው ፈቃድ ጠየቁ። ጫማዎቹና ልብሶቹ ሲወልቁና እኔም መበለቱን ሳካሄድ ለመመልከት ባለስልጣኖቹ ጓግተው ዙሪያ የተሰለፉ። በእውነቱ መበለቱን ስጀምር ከዝቅተኝነት ስሜቴና እንደዚሁም ምናልባትም ከባለስልጣኖቹ ቁጣ ይሰነዘርብኝ ይሆን በማለት ከውስጣዊ ፍርሃት ጋር ግብ ፈጥሬ ነበር። የራስ ቅሉን ቆዳ ለመክፈት የፊቱንና የራሱን ቆዳ ገፈፍኩ። ከዚያም የራስ ቅሉን ለይቼ አንጎሉን አወጣሁ። ከዚያ በኋላ በተሰጠኝ መመሪያ መሰረት ያለ ችግር ያሟሟቱን ሁኔታ ወደሚያመላክት ብልት አመራው። ሟቹ በአካሉ ላይ 2 የቆሰሉ ቀዳዶች ይታዩበታል። አንደኛው ጥይቱ የገባችበት፣ ሁለተኛው ደግሞ የወጣችበት ነው። በመሰረቱ ጥይቷ የገባችበት ቀዳዳ የሚጠብ ሲሆን የምትወጣበት ደግሞ ይሰፋል። ነገር ግን በዚህ ሬሳ ላይ 2ቱም ቀዳዶች መካፈቻቸው በትክክል እኩል ነው። ከቀዳዶቹ አንደኛው የሚታየው ከግራ ጡቱ ስር ሲሆን ሁለተኛው ደግሞ ልክ ከበስተጀርባው ከብራካው ጫፍ ላይ ነው። ሁኔታው ግራ ያጋባ፣ በተለይም የጥይቱ መግቢያና መውጫ አንድ አይነት ያደረገው ምክንያት ለማወቅ መጓጋትን የፈጠረ ነበር። እንደ ዶክተር ሜንጌሌ አስተሳሰብ ሟቹ የተመታው በፊትና በጀርባ በኩል እንደሆነ ተገምቷል። እንዲህም ቢሆን ኖሮ ሟቹ እንደተመታ ወድቆ ሳለ ሁለተኛ የተመታበት ደግሞ በሌላኛው አካሉ በኩል ስለሚሆን በዚህ የሚታወቅ ነበር። ስለዚህ ሟቹ በ2 ጥይት ለመመታቱ 2ቱ ቀዳዶች የሚያመለክቱት ነገር ስለሌለ ማወቅ ግዴታ ሆነ። የዚህም ምክንያት ለማወቅ ጥይቷ ወይም ጥይቶቹ በሟቹ ሰውነት ውስጥ የተጓዙበትን አቅጣጫ ማጥናት ጀመርኩ። እንዲህ በማድረግ ጥይቷ በጡቱ ስር በኩል ገብታ ልቡን በስታ ካለፈች በኋላ የግራ ጎኑን ደንደስ እየታከከች በ30 ዲግሪ ቀና ብላ ከላይኛው የትከሻ ብራኳ ጫፍ ስትደርስ ብራካውን አቁስላ መውጣቷን ከተረዳው በኋላ ሟቹ የተመታው ከፊት ለፊት መሆኑን ጭምር አረጋገጥኩ። 2ቱ ቀዳዶች እኩል መካፈቻ ያሳዩበት ምክንያትም ጥይቷ እንደገባች ልስልስ ብልቶችን በስታ ካለፈች በኋላ ከኋላ ደንደስ ጋር ስትጋጭ ከዚያም ከብራኳ አጥንት ጋር ስትፋተግ የግድ ኃይሏ ይቀንሳል። የደከመችዋ ጥይት የወጣችው በመጠኗ ልክ ስለነበር ቀዳዳዎቹ የተመሳሰሉት ከዚህ የተነሳ ነበር። ድርጊቱን ካስረዳው በኋላ የምርምር ውጤቱ ባለስልጣኖቹን እንዳረካ ተገነዘብኩ። ጥሩ ውጤት መሆኑን ከተረዱ በኋላም ለወደፊቱ ማንኛውም በብለታ የሚካሄድ ምርመራ ሁሉ ወደ እኔ እንዲላክ ወሰኑ። በዚህ በአንድ ሬሳ ምክንያት በግሌዊትስ ውስጥ ለሚፈጸም ግድያ ሁሉ ምርምሩ በኬዜድ ውስጥ ሆኖ እኔ ለምርምሩ ተግባር ሙሉ ኃላፊነት እንድወስድ ተደረገ። አንድ ቀን ጠዋት የስልክ ጥሪ ደረሰኝ። የጥሪው ምክንያት ለሙታን ማቃጠያ ተብሎ ልዩ ሆኖ ከተሰራው ጉድጓድ ድረስ ሄጄ ከተገደሉት ተጓዦች የተሰበሰቡትን መድኃኒትና መነጽሮች ወደ ቁጥር 1 ማቃጠያ ህንፃ ለማምጣት እንድረከብ ነው። የዚህ ምክንያቱ ደግሞ መድኃኒቶቹ በአይነታቸው ከተለዩ በኋላ ወደ ልዩ ልዩ የጀርመን ጦር ሰፈሮች የሚላኩት ከኛ ዘንድ ስለሆነ ነው። ልዩ ሆኖ የተሰራው የማቃጠያው ጉድጓድ የሚገኘው ከቁጥር 4 ማቃጠያ 500 ወይም 600 ያርድ ያህል ርቆ ነው። በመሰረቱ ስፍራው በኤሌክትሪክ ሽቦ ከታጠረው ከኬዜድ ግቢ ውጭና
ከሁለት የጥበቃ ኬላዎች በስተኋላ ከሚገኝ የቢርካኑ ደን ውስጥ ነው። ከዚህ ለመውጣት ከቶ መብት ስለሌለኝ ከአስተዳደሩ የይለፍ ወረቀት እንዲሰጠኝ ጠየቁ። ስለ ጥሩ ጠባዬ የደህንነት ይለፍ ተጻፈልኝ። በተጨማሪም ዕቃውን ለሚሸከሙልኝ 2 ሰዎች ፈቃድ እንዲሰጥ ጠይቄ ካገኘው በኋላ የቶኑ እሳት ጢስ በሚምዘገዘግበት ህንፃ በኩል መንገዳችንን ቀጠልን። በመሰረቱ ወደ ኬዜድ የሚመጣ ማንም ዕድለ ቢስ ሰው ጢሱን በቀንም ሆነ በምሽት በሩቅ ለማየት ይቻለዋል። ጢሱ በቀን የቢርኬኑን አካባቢ ይሸፍናል፣ በሌሊት ደግሞ በነበልባሉ ርጭት ለአካባቢው ብርሃን ይሰጣል። የይለፍ ወረቀቶቻችንን ለኤስኤስ ዘቦች እያሳየን ከግቢው ከወጣን በኋላ ጎዳናውን ተያያዝ ነው። በግራና በቀኝ የሚታየው አረንጓዴ ልምላሜና ታጭሎ የተከመረው ሳር አካባቢውን ሰላም የሰፈነበት አስመስሎታል። ነገር ግን 100 ያርድ ያህል እልፍ እንዳለን ግራና ቀኙን የሚቃኙ በሳር ውስጥ ለሽ ብለው መትረየሳቸውን አልመው ውሾቻቸውን ከጎናቸው አድርገው የሚጠብቁ የሁለተኛውን ኬላ ዘቦች አየሁ። ሳሩ የታጨደበትን ሜዳ ካቋረጥን በኋላ ከአንድ አነስተኛ የጥድ ጫካ ደረስን። ከዚህ ስንደርስ ጉዟችን በኤሌክትሪክ ሽቦ በተወሰበሰበ አጥር ተገታ። ከአጥሩ መግቢያ ላይ ለዚህ ግቢ የውስጥ ሥራ ከተመደቡት በስተቀር ኤስኤስ ወታደሮችን ጨምሮ ማንም እንዲገባ አይፈቀድም የሚል ምልክት ተጽፎ ይነበባል። ትዕዛዙ ይህንን ቢመስልም ዘቦቹ የይለፍ ፈቃዳችንን ሳይመለከቱ ሰተት ብለን ከአጥሩ ውስጥ ገባን። ያልተጠየቅንበት ምክንያት በማቃጠያ ግቢ ውስጥ አገልግሎት በመስጠት ላይ ከሚገኙት 60 ሶንደር ኮማንዶዎች ጋር የምንተዋወቅና የመጡትም እኔ ካለሁበት ካምፕ ስለሆነ ነበር። የዕለቱ ሥራ የሚሰራው በመቀያየር ነው። ለምሳሌ የጠዋት ተረኞች በ1 ሰዓት ሥራ ጀምረው ከምሽቱ 1 ሰዓት ሲሆን በምሽት ተረኞች ይቀየራሉ። ተቀያሪዎቹ ሶንደር ኮማንዶዎች 60 ሲሆኑ የሚመጡትም ከቁጥር 4 ማቃጠያ ነው። በአጥሩ ውስጥ ወደፊት ራመድ እንዳለን ከአንድ ከተዋበ መስክ ደረስን። ከዚህ መስክ መካከል አንድ ምርጊቱ የረጋገፈና ሳር የተከደነ አዳራሽ አለ። የቤቱ አሰራር ልክ የጀርመንን የገጠር ቤት ይመስላል። መስኮቱ በጣውላ ተከልሏል። ያረጀና ከመቆየት የተነሳም መልኩን የለወጠ በመሆኑ ከ150 ዓመት በፊት ለመሰራቱ አያጠራጥርም። ፋሺስቱ መንግስት ህዝቡን አንስቶ መላውን የቢርኬኑን አካባቢ ከኤሽዊትስ ጋር ለማገናኘት ሲል ቤቶቹን ባፈራረሰበት ወቅት የቀረው ይኸው አንድ ሰቀላ ቤት ብቻ ነበር። ይህ ቤት ለምን አገልግሎት ይውላል? ለመኖሪያ ነው? ለመኖሪያ ቢሆን ኖሮ ውስጡ በክፍሎች በተከፋፈለ ነበር። ከመጀመሪያውኑ ያለ ክፍል የተሰራው ለከብት ማደሪያ ወይም ለመጋዘን ይሆን? እንዲህ የመሳሰሉትን ጥያቄዎች ራሴ መላልሼ ብጠይቅም መልስ አላገኘሁም። ያም ሆነ ይህ በአሁኑ ጊዜ ቤቱ የሚያገለግለው ተጋዦች ልብስና ጫማ የሚያወልቁበትና ዕቃዎቻቸውን ትተው በጉድጓድ ውስጥ ወደሚንቀለቀለው እቶን እሳት የሚተላለፉበት በር በመሆን ነው። ይህ ቦታ በየዕለቱ ወደ 4ቱ ማቃጠያዎች በሚወስዱት መካከል ቀሪ ተጓዦች የሚቃጠሉበት ነው። ይህም ማለት ከ4ቱ ማቃጠያዎች ኮታ የሚተርፉ ይሁዳውያን ወደዚህ መጥተው እንዲቃጠሉ ይደረጋል። 4ቱ ማቃጠያዎች ከዚህኛው የሚለዩት ከዚህ ህሊናን የሚሰቀጥጥ ግድያ የሚካሄድ መሆኑ ነው። ግዞተኞች ከዚህ ሲደርሱ ለብዙ ቀናት ሲያሰቃያቸው የነበረውን የውሃ ጥም የሚያረኩበት የቧንቧ ውሃ የለም። መርዝ ጋዝ ከሚተንበት ህንፃ ከመግባታቸው በፊት የገላ መታጠቢያ የሚል የማታለያ ጽሑፍ የለም። የሚታየው ሳር የተከደነ መስኮቹን በጣውላ የተደፈኑና በአንድ ጊዜ ቢጫ ቀለም ተቀብቶ የነበረ አሮጌ የገጠር ቤት ነው። ከቤቱ በስተግራ በኩል የተጠበሰ ስጋና የተቃጠለ ፀጉር ጢስ ሽታ እያምዘገዘገ ወደ ህዋ የሚተፉ ግዙፍ የጢስ አምድ ይታያል። በመስኩ ውስጥ ደግሞ ዙሪያቸውን በኤስኤስ ወታደሮችና በሰለጠኑ ውሾች ሞታቸውን የሚጠባበቁ 5000 ነፍሶች ይገኛሉ። ከነዚህ መካከል በአንድ ጊዜ ብዛታቸው 300 እና 400 የሚሆኑ በተራ እየተነዱ ከልብስ ማውለቂያው እንዲገቡ ይደረጋል። ልብሳቸውን ካወለቁ በኋላ በድብደባና በግርፋት የቁም ስቅል መከራ እንዲቀበሉ ይደረጋል። ከድብደባና ከግርፋቱ የተነሳ ልብሳቸውንና ጫማቸውን መነጽራቸውንና በአጠቃላይ የያዙትን በትነው በተከፈተው በር በኩል እንዲወጡና ለሚቀጥሉት ቤቱን እንዲለቁ ይደረጋል። ከቤቱ እንደወጡ በአካባቢያቸው ጩኸትና እሪታ የፈጠረውን ምክንያት እንኳን ዘወር ብለው ለመመልከት አይቻላቸውም። ወዲያውኑ ለእያንዳንዱ የተመደበው ሶንደር ኮማንዶ እጃቸውን ይዞ እንደ አጥር ሰገጥ ይዘው በተሰለፉ ኤስኤስ ወታደሮች መካከል ይዘዋቸው ጫካ ውስጥ ከተደበቀው የማቃጠያ ጉድጓድ ይወስዷቸዋል። የማቃጠያው ጉድጓድ ቁመት 50 ያርድ፣ ስፋቱ 6 ያርድ፣ ጥልቀቱ 3 ያርድ ሲሆን በአጠቃላይ ከዚያው ተገሎ ከዚያው የተቃጠለ አካል ብስባሽ መቅበሪያ ነው። ተጋዦቹን ለመግደል በየ5 ያርድ ርቀት በጉድጓድ ዙሪያ ኤስኤስ ወታደሮች ቆመው ይጠባበቃሉ። እያንዳንዱ ኤስኤስ ወታደር በእጁ 6 ሚሜ ካሊበር ጠመንጃ ይዞ ይቆማል። ከማቃጠያው ጉድጓድ ከ15 እስከ 20 ያርድ ርቀት ጀምሮ እያንዳንዱን ሟች 2 ሶንደር ኮማንዶዎች ክንድና ክንዱን ይዘው ለኤስኤስ ወታደሮች ያቀርባሉ። የጥይቱ ተኩስ ከእሩምታውና ከጩኸቱ የተነሳ ሲተኩስ አይሰማም። ወዲያውኑ እያንዳንዱ ጉዞተኛ በጥይት እየተመታ ነፍሱ ሳትወጣ እቶኑ እሳት ውስጥ ይጣላል። ከዚህ ማቃጠያ ሌላ ደግሞ በ50 ያርድ ርቀት ተመሳሳይ ተግባር የሚከናወንበት ሌላ ጉድጓድ አለ። የዚህ ቄራ ኃላፊ ኦበርሻርፋረር ሞል ይባላል። በዶክተርነቴ ብቻ ሳይሆን የአይን ምስክር ሆኜ እንደማረጋግጠው ሞል የ3ኛው ሪህ አረመኔ
የሰይጣን ፍጡር መሆኑን እመሰክራለሁ። ዶክተር ሜንጌሌ እንኳን አንዳንድ ጊዜ ሰብአዊ ድርጊት ሲፈጽም ይገኛል። ለምሳሌ ሕፃን ልጅ ከእናቷ ብትለይ ይጠራትና የቀኝ ረድፍ ሰልፈኛ እንድትሆን ያዛል። በሌላ በኩል በመጀመሪያ ተኩሶ የመታው ካልሞተ በሌላው ላይ ጠመንጃ ያልማል እንጂ ያቆሰለውን ደግሞ አይመታም። ሞል ግን ለምህረት ጊዜ አያጠፋም። ሞት አልሞተ ተብሎ ለመመልከት ጊዜ የሚሰጥ ግዞተኛ ሳይሆን እንደተመታ ከእቶን እሳት እንዲጣል ያዛል። በሌላ በኩል ከልብስ ማውለቂያ እስከ እቶን እሳት ድረስ ከተሰለፈው ሶንደር ኮማንዶ መካከል አንዱ እንኳን ሰልፉን ቢያበላሽ ወይም ከኤስኤስ ወታደሮች መካከል አንዱ ተኩሶ ለመግደል ጥቂት ሰከንድ ቢያሳልፍ ወዮለት። ሞል እፍረተ ቢስ ሰው ነው። ያለማቋረጥና መሰልቸት ወደ እሳቱና ወደ ልብስ ማውለቂያው ይመላለሳል። አብዛኛው ተጓዥ እጁን ሲያይዝ ወደ እቶኑ ብቻውን ይሄዳል። በድንጋጤና በመርበትበት የሚደርስበትን ሳያውቅ ከእቶኑ ይደርሳል። ታዲያ አንዳንዶች ጠንከር ያሉ ተጋዦች ለሞት ወይም ለሽረት ከጎታቾቻቸው ጋር እንደመተናነቅ ብለው ይፈራገጣሉ። ይህንን ሞል ከተመለከተ በ40 ወይም በ50 ያርድ ርቀት ላይ ቢሆንም እስረኛውን ተኩሶ ነጥሎ ይጥለዋል። በመሰረቱ ሞል ጥሩ አልሞ ተኳሽ ነው። በሶንደር ኮማንዶዎች ስራ ካልተደሰተ ክንዳቸውን በጥይት ይበጥሳል። የተበሳጨ እንደሆነ ምንም ማስጠንቀቂያ ሳይሰጥ መደሰቻው ወገቡ ላይ ያለው የሽጉጥ ጥይት ነው። በሁለቱ ጉድጓዶች በቀን ከ5 እስከ 6000 ተጋዥ ይነድባቸዋል። ከሌሎቹ ማቃጠያዎች በይዘት አነስተኛ ቢሆንም የሚፈጽመው ግድያ ግን በሺህ እጅ የሚሰቀጥጥ ነው። ምክንያቱም በመጀመሪያ ተጋዦቹ በማጀራታቸው በኩል በጥይት ይመታሉ። ቀጥሎ ወዲያውኑ ወደ እሳት ተጥለው በህይወት እያሉ ይቃጠላሉ። የተላኩበትን ምክንያት ለማከናወን ሙታን የተዉትን መድኃኒቶችና መነጽሮች ሰብስቤ ለጉዞ ተነሳው። ባየሁት ድርጊት ስቅጣጤው በሰውነቴ ውስጥ ብርክ ፈጠረብኝ። እንደምንም ወደ ቁጥር 1 የማቃጠያ ቤቴ ጉዞ ጀመርኩኝ። ዶክተር ሜንጌሌ እኛ የታጎርንበት ህንፃ የማገገሚያ ቦታ ሳይሆን ማንም ጥሩ ኑሮ የሚኖርበት ይለዋል። በእርግጥም ያንን የማቃጠያ ጉድጓድ ከተመለከትኩ በኋላ የሜንጌሌ አባባል እውነት መሆኑን አመንኩ። ከመኖሪያዬ ህንፃ ከደረስኩ በኋላ ያመጣኋቸውን ዕቃዎች በየአይነታቸው ለማስቀመጥ አልተቻለኝም። በቀጥታ ወደ መኝታ ክፍል የገባሁና የአእምሮ መለዘቢያ ኪኒን ውጬ ከአልጋዬ ላይ ሰፈርኩ። ዛሬ ዋጥኩት ኪኒን 30 ሚሊግራም ነበር። ኪኒኑ የተጨነኩበትን እንደሚያስወግድልኝ ተስፋ አድርጋለሁና። በማግስቱ ጠዋት ከእንቅልፌ ስነቃ ዛሬ ደግሞ ምን አዲስ ነገር ይገጥመኝ ይሆን የተሰኘው ሐሳብ አእምሮዬን በጭንቀት ሞላው። ምክንያቱም ከዚህ በየቀኑ የተለየ መከራ የተሞላበት የሰው ልጅ ያላሰበውና ይደርሳልን ብሎ ያልገመተውን ስቃይና አሰቃቂ ነገር ያጋጥማልና ነው። ወዲያውኑ አንድ የዕለቱን የግቢ ወሬ የሚያመጣልኝ ሶንደር ኮማንዶ ቀረበኝና በዛሬው ቀን በኬዜድ ግቢ ውስጥ ጥብቅ የጤና ቁጥጥር እንደሚደረግ ነገረኝ። ይህም ማለት ማንም ሰው ካለበት ህንፃ ውስጥ አይወጣም። ኤስኤስ ወታደሮችና ውሾቻቸው ሁሉ በጥበቃ ላይ ይሰማራሉ። በዛሬው ቁጥጥር በቼኮስሎቫኪያውያን ካምፕ ውስጥ ያሉት ቼክ ይሁዳውያን ሁሉ ይገደላሉ ማለት ነው። የቼኮስሎቫኪያውያን ካምፕ ከዝሬሲኒስታንድ እስር ቤት የመጡ በጠቅላላው 15000 ተጋዦች ያሉበት ነው። እንደመጡ እንደ ሌሎቹ የመለያያ ምርጫ ስላልተደረገባቸው በአንድነት ተሰብስበው እንዲቀመጡ ተደርጓል። ካምፑ የጂፕሲዎችን የመሰለና የቤተሰብ ጥርቅም ያለው አይነት ነው። በእድሜና በጾታ አልተለዩም። ሁሉም ንጹህ ልብስን እንደለበሱ ነበር። እንደ ሌሎቹ ስራ አይሰሩም። ታዲያ ይችሉታል እንጂ የሚደርስባቸው ፍዳ ከባድ ነው። በኬዜድ ውስጥ የሚቆይ ማንም ሰው የሚደርስበትን ነገር ሳይገነዘብ እንደሚኖር ሁሉ እነዚህም ተጋዦች ያለምንም ግንዛቤ ከዚህ ለ2 ዓመት ተቀምጠዋል። በኦሽዊትዝ ውስጥ ዋና ጥያቄ መኖር ወይም የመሞት ጉዳይ ሳይሆን የመገደያ ጊዜ መቼ ይሆን የተሰኘ ነው። ከረፋዱ ላይ ከሃንጋሪ ተጋዦችን የጫኑ ባቡሮች ጥንድ ጥንድ እየሆኑ ደረሱ። ዶክተር ሜንግሌ እንደ ልማዱ ከማራገፊያው ጣቢያ ቆሞ እጆቹን ዘርግቶ በግራና በቀኝ ረድፍ እያሰለፈ ወደ ማቃጠያዎቹና ወደ ጊዜያዊ መቆያ ይለቃቸው ጀመረ። የጤና ቁጥጥሩ የሚካሄድባቸው ሲዲ እና ኤፍ ካምፖች ከሚይዙት ኮታ በላይ በተጋዦች ተጠለቅልቀዋል። በቼኮቹ ካምፕ ውስጥ ለ2 ዓመት የቆዩት ህፃናት፣ ሽማግሌዎችና አሮጊቶች ተዳክመዋል። ህፃናቱ የሚታዩት ስጋ አልባ ሆነው አጥንታቸው ፈጦ ጥርሳቸው ገጦ ነው። ሽማግሌዎቹ እግራቸውን ቢያንቀሳቅሱ እንጂ መራመድ አይችሉም። ስለዚህ ሁለቱም ፍጥሮች ለአዲስ ደራሾች ስፍራ መልቀቅ አለባቸው። በመጨረሻው ሳምንት አካባቢ የእነዚህ ፍጡራን ሁኔታ እጅግ ብሶበት ነበር። በሃንጋራውያን መምጣት የሚሰጣቸው ምግብ እጅግ በጣም ተቀነሰ። የተጋቢዎቹ ብዛት እየጨመረ በመምጣቱና ለአዲስ ገቢዎቹም ምግብ በማነሱ እስከ ጭራሹንም ወደ መቋረጥ ደረሰ። ከረሃቡ ጽኑነት የተነሳም የጠወለገውና ሊለያይ የደረሰው አካል ተቅማጥ ያውከው ጀመረ። የዚህ ውጤት የአንጀት ተስቦ አስከተለ። በየቀኑ ከ50 እስከ 60 ሰው ይሞት ነበር። መታጎሪያዎቹ እንዲዘጉ ትዕዛዝ የተላለፈው ጠዋት ነበር። ከዚህ ጊዜ ጀምሮ በብዙ መቶ የሚቆጠር ኤስኤስ ወታደሮች የቼኮችን ሰፈር ከበው ነፍስና አጥንት የቀራቸውን እስረኞች አሰልፈዋል። በመሰረቱ እስረኞቹ ለ2 ዓመት ታስረው ሲቆዩ ምን እንደተዘጋጀላቸው አያውቁም። አሁን ግን የተረዱት ይመስላል። ወደ ማቃጠያዎች በሚያጓጉዙ መኪናዎች ላይ ሆነው በዚያ በደከመ ልሳን ያሰሙት የነበረው እሪታና የሰቆቃ ድምፅ
በምንም አይነት ቃል ሊገለጽ አይችልም። በዚህ የፍጻሜ ቀን 10492 እስረኞች ተወስደው ከቁጥር 2 እና ቁጥር 3 እቶን እሳት ውስጥ ተጣሉ። በማግስቱ ብዙ መኪኖች መጥተው አመዱን ወደ ቪስቱላ ጅረት ሲወስዱ አየሁ። ከተጋዦቹ መካከል ጥቂት በአካልና በጥንካሬ ሻል ያሉ 1500 የሚሆኑና 8 ዶክተሮች በዕለቱ ግድያ ሳይፈጸምባቸው ወደ ሌላ ካምፕ ተዘዋውረው ነበር። ስለ ጠቅላላው ሁኔታ በኦሽቪቲዝ መዝገብ ውስጥ እንዲህ ሲባል ተጽፎ አነበብኩ። በቼክ ካምፕ ውስጥ የሚገኙት ሁሉም ተገድለዋል። የዚህ ምክንያቱ ከእስረኞቹ መካከል በማይድን የተስቦ በሽታ የተያዙ በመኖራቸው ነው ይላል። ከዚህ ጽሑፍ ግርጌ የዶክተር ሜንጌሌ ፊርማ አርፏል። ምስጋናው ለዶክተር ኢፒስቴን ይሁንና 8ቱ ዶክተሮች ለጊዜው ወደ ኤፍ ካምፕ ሆስፒታል በመወሰዳቸው ከዕለቱ ሞት ተርፈዋል። ዶክተሮቹ ወደዚህ ሆስፒታል የመጡበት ምክንያት በግልጽ ባይታወቅም ምናልባትም ወገኖቻቸውን ከበሽታ ለማዳን በአእምሮም ሆነ በአካል የከፈሉት መስዋዕትነት ድካም ላይ ጥሏቸው ይሆናል በተሰኘ ግምት ሊሆን ይችላል። በማግስቱ ወደ ኤፍ ካምፕ ለጉብኝት ሄጄ 8ቱንም ዶክተሮች አየኋቸው። በተለይ ስሙ በሕክምና ሙያ እጅግ ይታወቅ ከነበረው ከዶክተር ሄለር ጋር ለመነጋገር እድል አጋጥሞኝ ነበር። በቼኮስሎቫኪያ ይኖሩ የነበሩ ምሁር ይሁዳውያን ሁሉ እንዳለቁ ካንደበቱ ሰማው። በሌላ ቀን እነዚያ 8ቱ ታዋቂ ዶክተሮችም ተገደሉ። የቼኮስሎቫኪያውኑ ይሁዳውያን ካምፕ ከሚገኙበት ጎን ቀጥሎ የሃንጋሪ ይሁዳውያን ካምፕ ይገኛል። ይህ ካምፕ በአንድ ጊዜ 60 ሺህ ተጋዦችን ይይዛል። በዚህ ሰው ተጨናንቆ በሰፈረበት ካምፕ ውስጥ አንድ ቀን የኩፍኝ በሽታ ጠንቅ ተከሰተ። በዚህ ምክንያት ይህ ካምፕና ከጎኑ ያሉት ካምፖች በዶክተር ሜንጌሌ ትዕዛዝ በሙሉ ጥብቅ የጤና ቁጥጥር ኳረንቲን እንዲደረግባቸው ተደረገ። ቁጥጥሩ የቆየው ለ12 ሰዓት ብቻ ነበር። ወደ ምሽቱ መቃረቢያ ላይ መኪኖች መጥተው እስረኞቹን ወደ ማቃጠያ ያጓጉዟቸው ጀመር። የዶክተር ሜንጌሌ የውሸት ጤና መቆጣጠሪያ ዘዴ ይህ ነበር። በሽታውን ለማጥፋት በተሰኘ ፈሊጥ ዶክተር ሜንጌሌ የሚወስደው እርምጃ ሁሉ ተረዳ። በመታጎሪያዎቹ ውስጥ ያሉ ዶክተሮች ሁሉ ከዚህ በኋላ ምንም አይነት የጤና ጠንቅ መነሳሳቱን ከማስተዋወቅ ለመቆጠብ ወሰኑ። ከዚህ ይልቅ በእጃቸው በሚገኝ ማንኛውም አይነት መድኃኒት ጠንቁ የተገኘበትን ሰው ከማረፊያው ዞር በማድረግ ለማዳን ጥረት ማድረግ ጀመሩ። አንድ አይነት የጤና ጠንቅ መከሰት ማለት ከዚያ መታጎሪያ ውስጥ ያለው ሕዝብ ብቻ ሳይሆን በአጎራባቹም ያለውን ማስጨረስ ማለት ስለሆነ ጠንቁ ለመታየቱ ለኤስኤስ ወታደሮች ላለመንገርም ሆነ ወደ ጊዜያዊ ሆስፒታል ላለመላክም ተስማሙ። የዶክተር ሜንጌሌ ወታደሮች ማለትም ኤስኤስ ወታደሮች ግድያውን የተጠናከረ የበሽታ መከላከያ ጦርነት ይሉታል። የጦርነቱ ድል 1 ወይም 2 መኪና ሙሉ የሙታን አመድ ያተርፋቸው ነበር። ከተስቦ በሽታ የተነሳ በካምፕ ቢ ሆስፒታል ከሞቱት የ2 ሴቶች ሬሳ እንድመረምር ዶክተር ሜንጌሌ ላከልኝ። እንደተለመደው ይደረግ የነበረውን ክትትል የሚያመላክት ፋይል አብሮ ተልኮልኛል። ምርመራ ከሚለው ርዕስ ስር የአንጀት ውስጥ በሽታ የሚልና የልብ ድካም ተብሎ ከተጻፈ በኋላ የጥያቄ ምልክት ደግሞ ከጎናቸው ተደርጓል። በመሰረቱ ማንኛውንም ነገር ሳላገናዝብ መስራትን አልተላመድኩም። ሆኖም ወሳኝ የሆነ ነገርን በፍጥነት ወስናለሁ፣ በፍጥነት እሰራለሁ። እንዲህም ቢሆን ቅሉ የማስገኛቸው ውጤቶች ሁሉም የተሟሉ ይሆናሉ ማለት አይደለም። ግን እኔ ከዚህ ጉዞተኛ የሆንኩት ይህንኑ አፋጣኝ እርምጃ ለመውሰድ ስለሆነ ልቦዝን አልችልም። የምርመራ ውጤቴን የአንጀት ውስጥ በሽታ በማለት ለዶክተር ሜንጌሌ ላለመግለጽ ወሰንኩ። ምክንያቱም አንደኛ ከተላከልኝ ፋይል እንደተረዳሁት የሙታኑ ታሪክ ብዙ ስህተትና አጠራጣሪ ሁኔታዎች አሉት። ሁለተኛ ምርመራ የሚደረግበት የጤና ጠንቅ የጥያቄ ምልክት ታክሎበታል። ምናልባት ቀደም ሲል የመረመረው ሐኪም ለክስተቱ እርግጠኛ አልነበረ ይሆናል። ያም ሆነ ይህ አሁን እኔ የማደርገው ምርመራ ሐኪሙ የተጠራጠረውን ቁልጭ አድርጎ ማረጋገጡ አይቀርም። ስለዚህም ነበር 2ቱ ሬሳዎች የተላኩልኝ። በመበለት ምርመራዬን ፈጸምኩ። የ2ቱ ሬሳዎች ቀጭን አንጀቶች በአንጀት ተስቦ በሽታ ጠንቅ ቆስለዋል። ጣፊያቸው አብጧል። በአጠቃላይ በአንጀት ውስጥ ተስቦ 2ቱም ተለክፈዋል። ዶክተር ሜንጌሌ እንደ ልማዱ በ11 ሰዓት መጣ። ውጤቱን ለመስማት ጓጉቷልና እንደመጣ የደረስኩበትን ነጥብ ጠየቀኝ። የተበለቱት ሬሳዎች በጠረጴዛ ላይ ናቸው። የ2ቱም ሬሳዎች ቀጭንና ወፍራም አንጀት እንደዚሁም ጣፊያዎቻቸውን አጥቤ ለሌላ ምርመራ በዕቃ ውስጥ አስቀምጫለሁ። የምርመራ ውጤቴን እንዲህ ስላቀረብኩ 1 የቀጭን አንጀት መቁሰል፣ ይህም 3 ሳምንት ከቆየ በኋላ ከሚከሰት የአንጀት ተስቦ ምክንያት የተከሰተ። 2 ጣፊያው ያበጠው በሌላ ምክንያት ሳይሆን ከተስቦ የተነሳ ከሚቆስል አንጀት የሚፈጠር ጠንቅ ነው። የአንጀት መቁሰል አጋጣሚ የሆነው ምናልባት የተመረዘ ስጋ ከመብላት ሊሆን ይችላል በማለት የ2ቱንም ሆድ ዕቃ እያገላበጥኩ አስረዳው። ዶክተር ሜንጌሌ ዘረኛ ሐኪም እንጂ የሕክምና ባለሙያ ባለመሆኑ እሱን ማሳመን አስቸጋሪ አይሆንም። ሆኖም ቀደም ሲል የተነገረውን የስህተት ማስረጃ ሳይቆጣው አልቀረም። መግለጫዬን ካዳመጠ በኋላ በሐሳቤ የማትስማማ ከሆነ እንዲህ ያለ ስህተት የሚፈጽሙ ዶክተሮች በኬዜድ ውስጥ ሐኪም አድርጎ ከማቆየት ይልቅ ግቢ ጠራጊ ማድረግ ይሻላል። እንደዚህ ያለ አናሳ ምርመራ የማያስፈልግ ግድያ ያስፈጽማል አለኝ። የኔ ማረጋገጫና ሌላውንም ፋይል ከተቀበለ በኋላ ለዚህ ተግባር ሴቶቹን ሐኪሞች ኃላፊ አድርግ አለኝና ወጣ። ቁጣውን ከትከሻው ተረዳው።
ትክክለኛ ምርመራ ያካሄዱትን ሴት ሐኪሞችን ስህተተኛ በማድረጌ በጣም ጸጸት ተሰማኝ። ምናልባትም ከነበሩበት ተባረው ለከባድ ሥራ እንደሚዳረጉ ተሰማኝ። የዶክተር ሜንጌሌ ቁጣም ጽኑ ከሆነ ለሚዳረጉት መከራ ተጠያቂ እንደመሆን ተሰማኝ። የምርመራ ስራዬን ከኦሽዊትዝ ውጭ አድርጌ ቢሆን በእርግጥ ይህንን የመሰለ የስህተት ሪፖርት አላቀርብም። እዚህ ግን 2 እና 3 ሰዎችን ስህተተኛ አድርጌያለሁ። ነገር ግን ዶክተር ሜንጌሌ የተስቦን በሽታ ለመከላከል ምን ያህል አርኪ ምዕራፍ ተራመደ? በሌላ በኩል ምርመራዬን በትክክል ብገልጽ ኖሮ የሚወስደው አንጻራዊ እርምጃ ምን ነበር? በማግስቱ ስለ እነዚህ ሴት ዶክተሮች የሚያጽናና ወሬ ሰማሁ። ዶክተር ሜንጌሌ ሐኪሞቹን ከስራቸው ላይ አላነቃነቃቸውም፣ ግን ለእኔ ብዙ ሬሳዎች ከፋይላቸው ጋር ይልክልኝ ጀመር። ሁልጊዜ የምርመራ ውጤት ሳይሟላ ይላክልኛል። የሚደረገው ስህተት ሁሉ በእኔ አማካኝነት እንዲገለጽለት ይፈልጋል። በመሰረቱ ዶክተር ሜንጌሌ ሰው በመምሰል የሚኖር ነፍሰ ገዳይ ዶክተር ነውና በእኔ አእምሮ ለመጠቀም ያላቋረጠ ክትትል ማድረጉን ተረድቻለሁ።